ውድ የቻናል ቤተሰቦች እንደምን ከረማችሁ? ዛሬም እንደተለመደው በሌላ ርዕስ መልሰን ተገናኝተናል። የዛሬው ርዕሳችን ስለ ኒውራል ሬጉሌሽን ኦፍ ቬንቲሌሽን ነው። ከዚህ በፊት ስለ ሪስፓይራቶሪ ፊዚዮሎጂ በተለያየ ጊዜ 3 ቪዲዮዎችን ለቅቄያለሁ። የዛሬው 4ኛ ቪዲዮ ነው ስለ ሪስፓይራቶሪ ፊዚዮሎጂ። በዚህ ቪዲዮ ላይ የምናተኩረው በተለይ በዚህ ሌክቸር ቪዲዮ ላይ ስለ ኒውራል ሬጉሌሽን ኦፍ ሪስፓይሬሽን ነው። ሪስፓይራቶሪ ፕሮሰስ ያ ማለት የኦክሲጅን እና የካርቦን ዳይኦክሳይድ መጠን በብለዳችን ውስጥ ሰውነታችን ሁሉ ጊዜ ይቆጣጠረዋል። ያንን የሚቆጣጠሩበት መንገድ የተለያዩ ናቸው። አንደኛው ኒውራሊ ሲሆን ሁለተኛው ኬሚካሊ ነው። በዚህ ቪዲዮ በተለይ የምናተኩረው ስለ ኒውራል ሬጉሌሽን ኦፍ ቬንቲሌሽን ስለሆነ እዛ ላይ ፎከስ አድርገን እናያለን ማለት ነው። ስለሆነም አብራችሁን ቆዩ። ዘወትር እንደተለመደው አሁንም ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የበለጠ እንድሰራ የበለጠ ያበረታታኛልና ፕሊዝ ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ካላችሁም ጥያቄን ብትጠይቁኝ ኢትስ ኦኬ፣ በተቻለኝ መጠን ለመመለስ ሞክራለሁ። ስለሆነም አብራችሁን ቆዩ። when we see regulation of ventilation, you see breathing is a rhythmic process that usually occur without conscious thought or awareness. You see breathing ሲታይ which is a rhythmic process but consciously control ማድረግ አውቀን ፈቅደን ኮንትሮል ማድረግ የማንችላቸው ናቸው። ያ ማለት አንዳንዴ ብሬናችን በአጠቃላይ ሳይንስ ምን ይለናል? ሰውነታችን ብሬናችን በሶስት አይነት ደረጃ ነው ኮንትሮል የሚያደርገው። አንደኛው ኮንሺየስ ፓርት ኦፍ ዘ ብሬን ኮንሺየስ አክቲቪቲ ኦፍ ቦዲያችንን ኮንትሮል ያደርጋል። አውቀን ፈቅደን የምንሰራቸው። ሳብኮንሺየስ ፓርት ብለን የምንጠራቸውን ደግሞ ሳብኮንሺየስ ፓርት ኦፍ ዘ ብሬናችን ኮንትሮል የሚያደርጋቸው። ለምሳሌ እናውቃለን ልዩነቱን ግን መቆጣጠር አንችልም። አንድ ሶስተኛው አንኮንሺየስ የምንለው ስለዚህ ምንም ሳናቀው በራሱ ጊዜ ኮንትሮል የሚያደርጋቸው። when we see the breathing process, we cannot consciously control the breathing process. ብዙ ጊዜ consciously control ማድረግ rhythmic process that usually occur without conscious thought or awareness. but sometimes consciously breathing process voluntarily control ይደረጋል through time, through experience, through training. ቮለንተሪ ለምሳሌ አሁን የሙዚቃ መሳሪያ የሚጫወቱትን ሰዎች ብታዩዋቸው ብሪዚንግ ሬታቸውን ብሪዚንግ ፍሪኩዌንሲያቸውን ስሩ ኤክስፒሪየንስ ስሩ ታይም ኮንትሮል ማድረግ ይችላል። አዘርዋይስ ግን አንኮንሺየስሊ ኮንትሮል ይደረጋል ማለት ነው። ግን ስሩ ኤክስፒሪየንስ ኮንሺየስሊ ኮንትሮል ማድረግ እንችላለን ይሄን ብሪዚንግ ፕሮሰስ። ስለዚህ ይሄን ብሪዚንግ ፕሮሰስ እንዴት አድርገን ነው ኮንትሮል የምናደርገው ሲባል the contraction of diaphragm and other muscle is initiated by the spontaneously firing network of neurons. እንዴት አድርገን ነው ኮንትሮል የሚያደርገው ኒውራሊ ሲባል we have an inspiratory muscle and also expiratory muscle. ከዚህ ፊት በሰራው ቪዲዮ ስለ ሪስፓይራቶሪ ፊዚዮሎጂ ለነዚህ መስሎች ስለ ሜካኒዝም ኦፍ ኢንስፓይሬሽን እና ኤክስፓይሬሽን ኦፍ ብሪዚንግ ፕሮሰስ ሳወራ መስሎችን ሜንሽን አድርጌያለሁ። አንዱ መስል ዲያፍራም which is one of the muscle important for inhalation process. ስለዚህ ኢንሃሌሽን የምንለው ብሪዝ ኢን ስናደርግ አየርን ስበን ወደ ሰውነታችን ስናስገባ እጅግ በጣም ወሳኙ እና አጋዡ መስል የሚባለው ዲያፍራም እና ኤክስተርናል ኢንተርኮስታል የምንላቸው እነዚህ መስሎች ናቸው። እነዚህ መስሎች ኮንትራክት ሪላክስ ኮንትራክት እንዲያደርጉ በማድረግ አየርን ስበን ወደ ሰውነታችን እናስገባለን ማለት ነው። ኒውሮኖቹ እነዚህ መስሎችን ሬጉሌት በማድረግ አየር እንድናስገባና እንድናስወጣ ያግዙናል ማለት ነው። that is neural regulation of ventilation. you see መስሎችን ትንሽ ሪካፕ ለማድረግ እነዚህ ናቸው መስሎች የምንላቸው። መስልስ ኦፍ ኢንሃሌሽን እና ኤክስሃሌሽን እንላለን። አናቶሚካሊ የራሳቸው ስም አለ። ለምሳሌ አንዱ መስል the muscle of inspiration የምንለው አንደኛው ኢንስፓይራቶሪ መስል ብለን የምንጠራው እነዚህ ናቸው። አንዱ the diaphragm ሁሉቁ መስል diaphragm which is important for inhalation ብለን የምንጠራው። ሁለተኛው the external intercostal muscle። እነዚህ መስሎች ሁለቱ መስሎች which is important for inhalation process አየርን እንድናስገባ ያግዙናል። ለዛ ነው ኢንስፓይራቶሪ መስል ብለን የምንጠራው። ስለዚህ ከዚህ ፊት በሰራው ቪዲዮ ላይ ኢንስፓይሬሽን ሁልጊዜም አክቲቭ ፕሮሰስ ነው እንላለን ብያቸዋለሁ። ምን ማለት ነው? ሁልጊዜም አየርን ለመሳብ ስንሞክር እነዚህ ሁለት መስሎች the diaphragm እና external intercostal መስሉ ኮንትራክት ስለሚያደርጉ ይሄን ኢንሃሌሽን ፕሮሰስ አክቲቭ ነው ብለን እንወስዳለን። whereas muscle of active expiration ግን quiet breathe out ስናደርግ አሁን በዚህ ሰዓት ይሄን ሌክቸር ቪዲዮ እያያችሁ አየርን ወደ ውጭ ስታስወጡ ተረጋግታችሁ ስለሆነ ያላችሁ ፓሲቭ ኤክስፓይሬሽን ነው የምንለው። ለምን? እነዚህ ሁለት መስሎች ዲያፍራም እና ኤክስተርናል ኢንተርኮስታል መስሎች ሪላክስ ነው የሚያደርጉት። ግን በግድ ፎርስፉሊ በግድ ብሪዝ አውት እስኪሞክሩት ብሪዝ አውት ስታደርጉ በግድ አብዶሚናችሁ ጋር ያለ አብዶሚናል መስልና ኢንተርናል ኢንተርኮስታል መስል አሲስት ያደርጉታል። መቼ? በግድ ስታስወጡ።
በዛ ነው መስል ኦፍ አክቲቭ ኤክስፓይሬሽን የምንላቸው ኤክስተርናል ኢንተርናል ኢንተርኮስታል መስልና አብዶሚናል መስል ፋየር ያደርጋሉ። በዛ ሰዓት ፎርስፉሊ አየርን በግድ እንድናስወጣ ያግዙናል። እነዚህን መስሎች በመቆጣጠር ኒውሮኖች አየር እንድናስገባና እንድናስወጣ ያግዙናል ማለት ነው። ኢን ጀነራል ሬጉሌሽን ኦፍ ቬንቲሌሽን ሲታይ there are two regulatory mechanisms which regulate the ventilation process ማለት ነው። ስለዚህ አየር የማስገባትና የማስወጣት ሂደትን ሬጉሌት ማድረጊያ መንገዶቹ ለሁለት እንከፍላቸዋለን። እነማን ናቸው ስንል one neural mechanism ብለን የምንጠራው ነው። you see by using neurons we have neurons that sense the condition and then fire የሚያደርጉ ሪሴፕተሮች አሉ። ሪሴፕተሮቹ ስቲሙላይ ኤነርጂን ወደ ኤሌክትሪካል ሲግናል ይቀይሩና በኒውሮኖች አማካይነት በሴንሰሪ ኒውሮን አማካይነት ለሬጉላቶሪ ሴንተራችን ኢንሳይድ ኢን ዘ ሲኤንኤስ ያሳውቃሉ። ዜን ያ ሲኤንኤስያችን ውስጥ ያለው አካል ደግሞ ምስሎችን ፋየር ያደርጋል። በዚህ አይነት መንገድ ሰውነታችን ኒውራሊ ሬጉሌት ያደርጋል ማለት ነው። በዲቴል ወደ ውስጥ ገብተን እናያለን። ሁለተኛው ሜካኒዝም ኬሚካል ሜካኒዝም ነው። we have chemoreceptors ይሄ ደግሞ ሃይላይት ለማድረግ በሚቀጥለው ቪዲዮ ሰራለሁ። ስለዚህ ኬሚካል ሜካኒዝም ስንል we have chemoreceptor around the vessel that detect the concentration of hydrogen ion, oxygen, carbon dioxide የነዚህን ኬሚካሎች መጠን ዲቴክት አድርገው መረጃውን ለሃየር ብሬን ሴንተራችን የሚያቀብሉ ኬሞሪሴፕተሮች አሉ። በዚህ አይነት መንገድ ዲቴክት ይደረጋል። ዜን ሃየር ብሬን ሴንተራችን ሬጉሌት ያደርገዋል። ለዚህ ለሁለት የምንከፍለው ኒውራል ሜካኒዝም እና ኬሚካል ሜካኒዝም ብለን ለሁለት እንከፍላቸዋለን። እሺ ኒውራል ሜካኒዝምስ እና this is our CNS or our brain regulate the ventilation process። ለምሳሌ እዚህ ጋር እንደሚታያችሁ this is our brain system highly responsible part inside in the CNS which is important to regulate the gas exchange process ማለት ነው። እነማን ናቸው ሲባል አንደኛው ቦናችን ነው፣ ሁለተኛው ሚድል ኦብሊንጋታ። እነዚህ ሁለት ቦታዎች ብሬን ስቲማችን ውስጥ ያሉ የብሬን ስቲማችን አካል ናቸው። አንዱ የስራ ድርሻቸው ጋዝ ኤክስቼንጅን ሬጉሌት ማድረግ ነው። ዩሲ ከማን መረጃ ይቀበላሉ? ሃየር ብሬን ሴንተራችን ይቀበላሉ። ሴሬብራል ኮርቴክሳችን፣ ሊምቢክ ሲስተማችን፣ ሃይፖታላመሳችን ዩሲ ያደርጉታል። ከነዚህ ሴሬብራል ኮርቴክስ፣ ሃይፖታላመስ፣ ሊምቢክ ሲስተም እነዚህ በተለያየ ጊዜ ለምሳሌ ሰዎች ሲቆጡ፣ ሲበሳጩ፣ ሲናደዱ ሪስፒሬቶሪ ሬታቸው ሊጨምር ይችላል። ያንን ሊምቢክ ሲስተማችን ኢንተግሬት እንደሚያደርግ ያሳየናል። you see also the chemoreceptors we have chemoreceptors in the periphery ማለት ነው። ስለዚህ ኬሞሪሴፕተሮች ደግሞ ኬሚካሉን ዲቴክት ያደርጋሉ። የኦክሲጅን መጠን ሲበዛ ሲያንስ፣ የካርቦን ዳይኦክሳይድ መጠን ሲበዛ ሲያንስ፣ የሃይድሮጅን መጠን ሲበዛ ሲያንስ ዲቴክት ያደርጋሉ። ዜን ኢነርጂውን ያንን ስቲሙላይ ኤነርጂውን ወደ ኤሌክትሪካል ኤነርጂ ቀይረው ግሎሶፋሪንጂያል ነርቭ አማካይነት ለሃየር ብሬን ሴንተራችን ወይንም ሬስፓይራቶሪ ሴንተር ኢንሳይድ ኢን ዘ ብሬን ስቲም ያሳውቃሉ ማለት ነው። this is how neurons regulate the respiratory process. finally የሚመለከተው አካል based on the information መስሎችን አክቲቬት ያደርጋል። እነማን ናቸው መስሎቹ? ኢንስፓይራቶሪ መስል ኢንሄል እንድናደርግ ካስፈለገን ኢንስፓይራቶሪ መስላችን ፋየር ያደርጋል፣ ኮንትራክት እንዲያደርጉና አየርን ወደ ውስጥ እንድናስገባ ያስችላል። ኦር እንድናስወጣ ካስፈለገን ደግሞ ፎርስፉሊ ከሆነ ፓሲቭ ኤክስፓይሬሽን ከሆነ ፋየር የሚያደርግ መስል ኮንትራክሽን ስለሌለ ያን ያክል ፓሲቭ ፕሮሰስ ነው እንላለን። ወይራስ ፎርስፉሊ ማስወጣት ካለብን ግን አሁንም ሞተር ፋይበሮች ይመጡና ዘ ኢንተርናል ኢንተርኮስታል መስላችን ፕላስ ዘ አብዶሚናል መስላችን ቶራኮ አብዶሚናል ከቲ7 አፕ ቱ ኤል1 ድረስ ይላሉ። ብዙ ጊዜ ተነስተው እነዚህ አብዶሚናል መስላችን ኮንትራክት እንዲያደርግ በማድረግ አየርን በግድ ገፍተን እንድናስወጣ ያግዙናል ማለት ነው። ስለዚህ this is the way how our body try to maintain the concentration of oxygen, carbon dioxide and hydrogen ion inside in the blood ማለት ነው። let's see the neural mechanism in detail. neural mechanism በምናይበት ሰዓት we have the respiratory center inside in the brain stem. እነዚህ ኮምፖነንቶችን ስናይ the respiratory component of neural mechanism one the respiratory center. the respiratory center የሚገኘው የት ነው ብያችኋለሁ? ብሬን ስቲማችን ውስጥ which is important to control the vegetative activity of the body የምንለው ነው አይደል? subconscious activity of bodyያችን cardiovascular, respiratory እነዚህ ሴንተሮች የሚገኙት እዚህ ብሬን ስቲማችን ውስጥ። ስለዚህ we have respiratory center inside in the brain stem which is responsible to regulate the oxygen and the carbon dioxide concentration. This respiratory center receive information from the periphery through the afferent nerves. ስለዚህ afferent ፋይበሮች እነዚህ ግሎሶፋሪንጂያል ነርቭ and also እነዚህ ግሎሶቫገስ ነርቭ ሴንድ ያደርጋሉ ሲግናሉ ማለት ነው። ስለዚህ ያንን ሪሲቭ አድርጎ መረጃን ኢንተርፕሬት፣ ኢንተግሬት፣ ኢንተርኮኔክት አድርጎ እሱ ከሚያውቀው የኦክሲጅን መጠን
because we have a set point inside the medulla oblongata about the partial pressure of oxygen, the partial pressure of carbon dioxide, even the pH of the blood ማለት ስለዚህ በዛ ፖይንት ላይ ተንተርሶ የኦክሲጅን መጠን ሲያንስ ሲበዛ የካርቦን ዳይኦክሳይድ መጠን ሲበዛ ሲያንስ ሬጉሌት ያደርጋል ሶ ያን ውሳኔውን ለኢፌክተሩ ለመስሎች በማን አማካይነት በኢፈረንት ነርቮች አማካይነት መስሎች ጉዳዩን እንዲያስፈጽሙ ያ ማለት ለምሳሌ የኦክሲጅን መጠን ካነሰ ዳያፍራማችን ኮንትራክት አድርጎ ኤክስተርናል ኢንተርናል ኢንተርኮስታል መስላችን ኮንትራክት አድርጎ መስሉ ወደ ታች በመሄድ ሳምባችን አየር እንዲቀበል ያደርጋሉ ኦር ካርቦን ዳይኦክሳይድን ለማስወጣት ፎርስፉሊ አብዶሚናል መስላችን ኮንትራክት አድርጎ ወይንም ኢንተርናል ኢንተርኮስታል መስላችን ኮንትራክት አድርጎ በግድ እንድናስወጣ ያግዙናል ማለት ነው ሶ በዚህ አይነት መንገድ ብሬን ሳይዝ ሃየር ብሬን ሴንተራችን ሬጉሌት ያደርጋል ሶ ይሄ ሪስፓይራቶሪ ሴንተር ምንድነው functions the respiratory centers are a group of neurons which control the rate rhythm and the force of respiration ይሄ ነው ምንድነው የስራ ድርሻው ሪስፓይራቶሪ ሴንተራችን ስንል ምን ሬጉሌት ሬት ኦፍ ሪስፓይሬሽን ከዛ በኋላ ሪትም ሪትም ኦፍ ሪስፓይሬሽን የምንለው ምክንያቱም በአቨሬጅ አንድ ሰው ከ12 እስከ 14 ጊዜ አንድ ሚኒት ውስጥ አየርን ያስገባል ያስወጣል እንላለን ያንን ሪትም ኮንትሮል ያደርጋል ፎርስ ኦፍ ሪስፓይሬሽን ስለዚህ ፎርስ ኦፍ ሪስፓይሬሽንን ያንን ፎርስፉሊ ኢንሄል ኤክሴል እናደርግ ምን ያክል ፎርስ ኮንሱም እንደምናደርግ ያን ሁሉ ሬጉሌት ያደርግልናል ማለት ነው so that is the importance of the respiratory center you see ይሄን ዲያግራም ይሉት the respiratory center የት ነው የሚገኘው ሜዱላ ላይና ፖናችን ላይ ወደ ውስጥ እየገባን በደንብ እናያለን so ይሄ ፓርት መረጃም through the center ይቀበልና process integrate interpret interconnect ካረገ በኋላ የወሰነውን ውሳኔ based on the information that come from the periphery you see periphery ላይ we have peripheral chemoreceptor that detect like the carotid body እና aortic body ብለን የምንጠራቸው blood vesselaችን አካባቢ የሚገኙ ሪሴፕተሮች ናቸው ስለዚህ የካርቦን ዳይኦክሳይድ መጠን ሲበዛ በተለይ የኦክሲጅን መጠን ሲያንስ highly sensitive ናቸው እንላለን ስለዚህ ሴንስ ያደርጉና ለሚመለከተው አካል ለሪስፓይራቶሪ ሴንተራችን በአክሽን ፖቴንሻል መልኩ ፊድ ያደርጉታል ማለት ነው ከዛ ያንን ኢንፎርሜሽን በመቀበል ሃየር ብሬን ሴንተራችን ፕሮሰስ ያደርጋል ኢንተግሬት ኢንተርኮኔክት አድርጎ ለኢፌክተሩ ለመስሉ በኢፈረንት ፋይበሮች አማካኝነት ሴንድ ያደርጋል ለዚህ ዲያፍራማችን ነርቬት ይሆንና መስሉ ኮንትራክት በማድረግ አየርን እናስገባ ያስችለናል ማለት ነው so this is how neurons regulate the respiratory process in general ማለት ግን ዲቴሉን ማየት ስላለብን the centers are bilaterally located where in the reticular formation of brainstem you see ይሄ ሪስፓይራቶሪ ሴንተራችን የት ነው የሚገኘው ብሬናችን ነው ሲባል ብሬንስቲማችን ውስጥ ነው ብሬንስቲማችን ውስጥ የሚገኝ ፓርት ነው ማለት ነው so skin ያለው so inside in the brainstem we have two respiratory group ማለት ሁለት ሪስፓይራቶሪ ግሩፖች አሉ እነዚህ ሪስፓይራቶሪ ሴንተር የምንላቸው ሁለት ናቸው አንዱ medullary respiratory center the medullary respiratory center እና pontine respiratory center የምንላቸው ናቸው so medullary respiratory center ከምንድነው በውስጥ ያለው ሲባል ሁለት ነገሮች ሁለት ኒኩላዎች አሉ the dorsal respiratory group of neurons እና ventral respiratory group of neurons እንላለን you see ከሰብ ስናረግ ብሬን ስቲማችን ውስጥ ሬስፓይራቶሪ ፕሮሰሱን የሚቆጣጠሩልን ሁለት ፓርቶች አሉት ማለት ነው አንደኛው ሜዱላ ኦብሊንጋታ ብለን የምንጠራው ስንል ሁለተኛው ደግሞ ፖናችን the pontine center ይሉታል አንዳንዶቹ ስለዚህ ፖንቲን ሴንተራችን ላይም ሁለት ኒኩላዎች አሉ ማናማ the apnastic center እና pneumotaxic center ብለን የምንጠራቸው ማለት ነው ሜዱላ ኦብሊንጋታችን ላይ the dorsal respiratory group the ventral respiratory group በማለት ለሁለት እንከፍላቸው ይሄ ነው አሁን ይሄን ዲያግራም እንደምታዩት እሺ this is our pone and this is our medulla oblongata ስለዚህ ፖናችን ላይ ሁለት ፖይንቶች አሉ the pneumotaxic center እና the apnastic center ብለን የምንጠራቸው whereas medulla oblongataችን ላይ ሁለት ፖይንቶች አሉ the dorsal respiratory group እና the ventral respiratory group ብለን የምንጠራቸው so እነዚህ ፖይንቶች አየርን የምናስገባውና የምናስወጣው መጠን ይቆጣጠራሉ ይወስናሉ ሬጉሌት ያደርጉልናል ማለት ነው this is the major point inside in the CNS which regulate the ventilation process ስለዚህ ventilation process ሬጉሌት የሚያደርጉ ፖይንቶች ናቸው ብለን እንወስዳለን so medullary center you see medulla oblongata ዲቴይሊንግ inside in the medulla oblongata ሁለት ፖይንቶች አሉን ብያቸዋለሁ አንደኛው ማን ነው the dorsal respiratory group ብለን የምንጠራው ነው so you see ይሄ ፖይንት the dorsal respiratory group of neurons are
diffusely located where in the nucleus tractus of solitary see የት ነው የሚገኘው nucleus of tractus solitarius ላይ inside in the medulla oblongata nucleus tractus of solitarius ላይ ይገኛል ማለት ነው which present in the upper part of medulla anatomical location is medulla oblongata upper part ላይ nucleus solitarius ላይ የሚገኝ ፓርት ነው ማለት ብሎ ይጠራል the dorsal respiratory group ብለን የምንጠራው ማለት ነው so which is commonly ምን ብለን እንጠራለን the inspiratory center of the medulla oblongata ስለዚህ ይሄ dorsal respiratory groupአችን the inspiratory center ተብሎ ይጠራል because ብዙ ጊዜ inhalation process ላይ contribute ስለሚያደርግ ነው all those neurons of dorsal respiratory group are inspiratory you see ይሄ part the dorsal respiratory group ምን ተብሎ ይጠራል the inspiratory neurons ተብሎ ይጠራል ማለት so these neurons generate the inspiratory rhythm autorhythmic property በautorhythmic automatically inhale exhale inhale እንድናደርግ ያስችሉናል ማለት ነው so that is the responsibility of dorsal respiratory group you see ይሄ dorsal respiratory group የምንለው is a part of our medulla oblongata ምንድነው የሥራ ድርሻው አየርን እንድናስገባ ምን በማድረግ ያ ማለት በተዘዋዋሪ ከዚህ ፊት እንዳልኳችሁ we have inspiratory muscles አለ ማናማ ዲያፍራምን ኤክስተርናል ኢንተርኮስታል መስሎች ናቸው ስለዚህ እነዚህ ሁለት መስሎችን ፋየር በማድረግ ኮንትራክት እንዲያደርጉ ያደርግና አየርን ስበን ወደ ሳምባችን እንድናስገባ ያስችሉናል ያ ማለት ምንድነው ስለዚህ you see አሁን ይሄ ፓርት the dorsal respiratory group ለዲያፍራማችን መረጃ በመላክ በማን through the pharynx nerve አይደለም ነው through the pharynx nerve ለዲያፍራማችን መረጃ ያቀብላል and through the intercostal nerve ደግሞ ለኢንተርናል ኢንተርኮስታል ለኤክስተርናል ኢንተርኮስታል nerve መረጃ ያቀብላል ስለዚህ እነዚህ ሁለት መስሎች ኮንትራክት አድርገው see አንደኛው ወደ ለምሳሌ ዲያፍራማችን ወደ አብዶሜናችን ወርታች ሄድና vertically thoracic cavityያችን ይጨምራል and external intercostal መስላችን ደግሞ upward እና outward ሲሄድ horizontally thoracic cavityያችን ይጨምራል ማለት ነው ከዛስ እነዚህ ሁለት ነገሮች ሲኮንትራክት ሲያደርጉ thoracic volumeአችን ይጨምራል እነሱን ተከትሎ lung volumeአችን ይጨምራል lung volume ሲጨምር you see pressure inside in the alveoli ምን ይሆናል ይቀንሳል than the atmospheric pressure ስለዚህ ውጭ ካለው atmospheric pressure አልቬኦላችን ውስጥ ያለው ፕሬሸር መጠን ስለሚያንስ አየር በቀላሉ ዲፊውዝ ያደርጋል ማለት ነው that is the importance of dorsal respiratory group which is important to activate the inspiration process ማለት ነው so you see the vagus and the glossopharyngeal nerve transmit many sensory impulse to the dorsal respiratory group ስለዚህ ይሄ dorsal respiratory group በሁለት ፋይበሮች አማካይነት በቫገስ እና በግሎሶፋሪንጂያል ነርቭ አማካይነት ኢንፎርሜሽን ፊድ ይደረጋል about what about the partial pressure of oxygen carbon dioxide and the pH of the blood ስለነዚህ ሶስት ነገሮች እንዲያቅ ነው እዛ ቦታ ላይ partial pressure of oxygen arterial blood ከሆነ 100 mm of mercury ነው ምንለው and partial pressure of carbon dioxide 40 mm of mercury ነው pHያችን 7.4 ስለዚህ ይሄንን ሴት ፖይንት በመጠቀም based on this concentration ከበዛ ለሃይር ብሬት ሴንተራችን ያሳውቃሉ ሲያንስም ያሳውቁታል ማለት ነው በዚህ የተነሳ the dorsal respiratory group መረጃን ከነዚህ ቦታዎች ከፐሪፈራል ሴንትራል peripheral chemoreceptor ከጆይንት ከኤርዌይስ ከላንጋችን መረጃ ይቀበላል በእነዚህ ፋይበሮች አማካይነት ይደርሰዋል መረጃ ከዛስ ያንን መረጃ ምን ያደርጋል then the impulse change the basic breathing pattern generated ስለዚህ በዚህ መረጃ ላይ ተንተርሶ breathing patternናችንን መጨመር ካለብን ይጨምራል መቀነስ ካለብን ይቀንሳል ማለት ነው that is the importance of dorsal respiratory which is important to regulate the inspiratory process based on what the ayerin እንድናስገባ ያግዘናል ማለት based on the partial pressure of oxygen partial pressure of carbon dioxide and the pH of the blood በእነዚህ ነገሮች ላይ ተንተርሰው የኦክሲጅንን መጠን ካርቦን ዳይኦክሳይድ መጠን የሃይድሮጅን መጠን regulate ያደርጋል ማለት ነው that is the importance of dorsal you see the neurons send major inspiratory stimuli to the motor of the diaphragm and external thus the respiratory group so called the dorsal respiratory group አሁን መረጃ በሴንሰሪ አማካይነት ደርሶታል ስለዚህ ፕሮሰስ ያደርጋል ኢንተግሬት ኢንተርኮኔክት ያደርግና the new information with a set point ማለት ነው ስለዚህ አዲሱ መረጃ ለምሳሌ ሌት እንበል the partial pressure of oxygen በጣም ወርዷል የሚል መረጃ ቢደርሰው ያንን አጀስት ለማድረግ ፋየር ያደርጋል ማንን ዲያፍራማችንና ኤክስተርናል ኢንተርኮስታል መስላችን ስለዚህ እነዚህ ሁለት መስሎች ደግሞ ስለዚህ ሞተር ፋይበር ማግኘት አለባቸው
እነማን ናቸው እነዚህ ሞተር ፋይበሮች? እነዚህ ሞተር ፋይበሮች ከዲያፍራማችን ለዲያፍራማችን እዚህ ሞተር ለዲያፍራማችን የሚሄዱ 3 ፋይበሮች አሉ። እነዚህ ፈርኒክ ነርቮች ከC3 up to C5 ድረስ የሚሄዱ C3 C4 C5 ኮንቲኒየስሊ ማንን ፋየር ያደርጋሉ? ዲያፍራማችን። ስለዚህ ዲያፍራማችን ኮንትራክት ያደርጋል፣ ወደ ታች ዱም የነበረው ወደ ፍላተን ስትራክቸር ይቀየራል። ስለዚህ ቨርቲካል ዳይሜንሽን ከላይ ወደ ታች ያለው ላንጋችን ኤሪያውን በበቂ ሁኔታ ያገኛል። ምን በመሆኑ? ዲያፍራማችን ኮንትራክት በማድረጉ። ወይራስ ሁለተኛው ደግሞ ቶራሲክ፣ እነዚህ ቶራሲክ ነርቮች ናቸው። እነዚህ ቶራሲክ ነርቭ ብለን የምንጠራቸው ደግሞ ማንን ነርቭ ያደርጋሉ? እነዚህ ኢንተርኮስታል መሰላች ኢንተርኮስታል ነርቭ ብለን የምንጠራቸው ኢንተርኮስታል ከT1 up to T12 ድረስ ያሉት ከT1 እስከ T11 ድረስ ያሉት ማንን ኤግዛይት ያደርጋሉ? ኤክስተርናል ኢንተርኮስታል መስል። ስለዚህ እነዚህ ኤክስተርናል ኢንተርኮስታል መስልና ዲያፍራማችን ኮንትራክት ካደረጉ በኋላ ዲያፍራማችን vertical dimension of the thoracic cavity ይጨምራል። whereas the external intercostal muscle ደግሞ horizontal dimension of thoracic cavity ይጨምራል፣ ወደ ጎንና ወደ ታች ማለት ነው። በዚህ የተነሳ ቸስታችን ቮሊዩም ይጨምራል። ቸስታችን ተከትሎ የላንግ ቮሊዩማችን ይጨምራል። ከዚህ በፊት እንደምታስታውሱት according to the ቦይለስ የተባለ ሰው ምን ብሎ ዲፋይን አድርጓል? የአንድ ነገር ይዘት በጨመረ ቁጥር በውስጥ ያለው ግፊት ይቀንሳል። volume is inversely proportional to the pressure የሚለውን ቲዮሪ እንድታስታውሱት ነው። አሁን ላንጋችን because of the diaphragmatic contraction እና external intercostal muscle contract በማድረጉ ላንግ ቮሊዩማችን ይጨምራል ማለት ነው። እዚህ ላንግ ቮሊዩማችን ጨመረ ማለት በላንጋችን ውስጥ ያለው የግፊት መጠን external environment ውስጥ ካለው የግፊት መጠን አነሰ ማለት ነው። because of the ቦይለስ law ቮሊዩሙ ስለጨመረ ፕሬሸሩ ይቀንሳል። ስለዚህ ኦክሲጅን ከኤክስተርናል ኢንቫይሮንመንት ወደ ላንጋችን ዲፊውዝ ያደርጋል ማለት ነው። ስለዚህ ብሪዝ ኢን ካረግን በኋላ አሁን ብሪዝ አውት ስናደርግ መርሳት የሌለባችሁ እነዚህ አክሰሪ በግድ ብሪዚንግ ፍሪኩዌንሲያችን ሃይ ከሆነ ለምሳሌ ብንል which is forceful inhalation exhalation በዚህ ሰዓት ከሆነ in addition to diaphragm እና external intercostal muscle we have axillary muscles አይደል? sternomastoid muscle አለ፣ ስካሌኔ መስሎች አሲስት ያደርጉናል ቅድም እንዳየው። ስለዚህ እነሱንም ፋየር ያደርጓቸዋል ማለት ነው። አሁን ግን ኳይት ብሪዚንግ ላይ ስለሚያወራን ነው ብለን ብትወስዱ በዚህ ሰዓት አሁን ይሄን ቪዲዮ እየሰማችሁ ከሆነ ዲያፍራማችሁ ኤክስፓየር ለማድረግ አየሩ ወደ ውጭ ለማስወጣት ሪላክስ ነው። ፋየሪንግ ሬቱን ይቀንስና ካርቦን ዳይኦክሳይድ ወደ ውጭ እንድናስወጣ ያግዘናል። so that is the importance of dorsal respiratory group which is important to activate the inspiratory process ማለት ነው። so the other thing this is a ventral respiratory group of neurons። ሁለተኛው ventral respiratory group so ventral respiratory group ብለን የምንጠራው ይሄ ሌላው ለየት የሚያደርጋቸው ነገር ventral respiratory group neurons present nucleus ambiguous and nucleus retroambiguous እነዚህ ቦታዎች ላይ ነው እዛው የሚገኘው የት ሚድል ኦብሊንጋታችን ውስጥ በዚህ ቦታ ላይ እነዚህ ፖይንቶች አሉ። the two nuclei are located in the medulla oblongata anterior and lateral to tracts of the ከቀደሙ anterior እና laterally እናገኛቸዋለን ማለት ነው the ventral respiratory group so ምንድነው የventral respiratory group የስራ ድርሻ? እነዚህ ነገሮች the ventral respiratory group has both inspiratory and expiratory neurons you see ቀደም ነበር ያልኳችሁ the dorsal respiratory inspiratory neurons ናቸው inhalation ነው facilitate የሚያደርጉት activate የሚያደርጉት ማለት whereas the ventral respiratory group ስናይ ለኢንስፓይሬሽን ለኤክስፓይሬሽን ያገለግላሉ። ግን ሞር የሚያገለግሉት መቼ ነው? the ventral respiratory can primarily responsible ለምን ለኤክስፓይራቶሪ for expiration ምንድነው ግን በተለይ የስራ ድርሻቸው ሲታይ the ventral respiratory group forces expiration for expiration ለምሳሌ ምክንያቱም ቅድም ብያችኋለሁ አይደል quiet expiration አሁን በዚህ ሰዓት ይሄንን ሌክቸር እየሰማችሁ ያዳመጣችሁ ያያችሁ ሳለ ብሪዝ አውት ታደርጋላችሁ which is fact አይደል ብሪዝ አውት ስታደርጉ quiet ብሪዝ አውት ነው የምንለው። ስለዚህ ዲያፍራማችን ሪላክስ ነው የሚያደርገው ኤክስተርናል ኢንተርኮስታል መስላችንም ሪላክስ ነው የሚያደርገው። ስለዚህ መስሉ ኮንትራክት አያደርግም ማለት ነው። whereas እስኪ በግድ ብሪዝ አውት አድርጉ ብላችሁ ብሪዝ አውት ስታደርጉ ግን ፎርስፉሊ ስለሆነ ከስር አብዶሜናችሁ ወደ ላይ ፑሽ ሲያደርግ ይታወቃችኋል። ማንን ነው ፑሽ የሚያደርግ? ዲያፍራማችን። ዲያፍራም ደግሞ ቶራሲኩ ደግሞ ላንግ ቮሊዩማችን ይቀንሳል ማለት ነው። ስለዚህ ላንግ ቮሊዩሙ ሲቀንስ pressure inside in the lung ምን ይሆን ይላል እየጨመረ at least by 1 mm of mercury። ስለዚህ ከሳምባችን አየር በግድ
ወደ ውጭ ይወጣል because of the pressure difference እንላለን። ለዚህ ነው the ventral respiratory group during forced expiration ላይ ነው የሚያገለግሉን። quiet expiration ላይ ያገለግላል አያገለግልም? ለምን? quiet expiration ላይ ምን የለም ብያችኋለሁ? muscle contraction የለም። muscle contraction ስለሌለ quiet expiration passive ነው እንላለን። whereas forced expiration ሲሆን ግን forcefully breathe out ስታደርጉ የግድ abdominal muscle contract ያደርጋል። internal intercostal muscleችን assist ማድረግ አለባቸው። ለዚህ ነው ቬንትራሉ forced expiration ላይ its neurons innervate the accessory respiratory muscles involved active expiration. see እነዚህ መስሎች accessory expiration accessory ናቸው። quiet inspiration ላይ የለም ስላልኳችሁ ማለት ነው። ስለዚህ እነዚህን ሁለት መስሎች ፋየር በማድረግ አየርን በግድ ገፍተን ወደ ውጭ እንድናስወጣ ያስችሉናል። ማን? the ventral respiratory ቀደም እንዳልኳችሁ ይሄ breathing frequency ሲታይ ሪትም ነው ሪትሚክ ነው እና frequently breathe in breathe out እናደርጋለን። ይሄ the Bozinger complex ብለን የምንጠራው ነው። ስለዚህ እዚህ አካባቢ Bozinger complex አለ። ስለዚህ ምንድነው የሚያደርገው? ልክ እንደ ለምሳሌ ካርዲዮቫስኩላር ፊዚዮሎጂ ላይ አይታችሁ እንደሆነ ስናወራ ከዚህ በፊት ሌክቸር ቪዲዮ ስለሰራው እሱ ላይ አውቶማቲክ አውቶሪትሚክ ሴንተሮች አሉ ልባችን ላይ የልብ ምታችን ሪትሚክ እንዲሆን ካስተዋሉ ነገሮች አንዱ አውቶሪትሚክ ሴንተር ስላለ ነው። ያ አውቶሪትሚክ ሴንተር የሚገኘው ልባችን ላይ ነው። ስለዚህ ልባችን ላይ ሆኖ ሶኮር ኤስኤ ኖድ እንላለን ሲያኖአርቴሪያል ኖድ ብለን የምንጠራው ፋየር ያደርጋል ስፖንታኒየስሊ ማለት ስፖንታኒየስሊ ፋየር እያደረገ ልባችን ከ60 እስከ 100 ሪትም እንዲኖረው በኖርማል ፊዚዮሎጂ ሬንጁ ይሄ ስለሆነ በአቨሬጅ 72 75 የምንለው but when we see the breathing rate ይሄ breathing frequency ግን ሬጉሌት የሚያደርገው ፓርት ሳምባችን ላይ አይደለም ያለው the Bozinger complex ብለን የምንጠራው ማለት ነው። so Bozinger complex የሚገኘው ብሬን ስቲማችን ውስጥ ብሬን ስቲማችን ላይ near to the ventral respiratory group ላይ የሚገኝ የሪትም ሴንተር ሪትም ጄነሬተር ሴንተር ይሉታል ብዙዎች። ያን ከ12 እስከ 14 ጊዜ አንዳንዶቹ እስከ 16 ጊዜ የሚሉ አሉ ፋየር እንዲያደርግ የሚያስችል the rhythm generator center ብለን የምንጠራው የት ነው የሚገኘው? እዚሁ ሜዱላ ኦብሊንጋታችን ውስጥ ይገኛል ማለት ነው። ስለዚህ ፋየር እንዲያደርግ አስችሎት rhythmic የሆነ breathe in breathe out እንድናደርግ ያስችለናል ማለት that is the importance of the medulla oblongata. So normally the ventral respiratory group are inactive during quiet breathing. quiet breathing ላይ inactive ናቸው ventral. why? because quiet expiration ላይ ፕሮሰሱ ፓሲቭ ስለሆነ become active during forced breathing. በግን ስናስገባ ስናስወጣ በዛ ሰዓት አክቲቭ ይሆኑ ይመጣሉ። quiet breathe out ሲሆን እንዳልኳችሁ ፓሲቭ ነው። during forced breathing those neurons stimulate both the inspiratory muscle and expiratory muscle. ስንል አክሰሪ እነዚህ ስቲሙሌት ያደርጋሉ ኢንስፓይራቶሪ ነው ኤክስፓይራቶሪ ከዛ አየርን በተገቢው መንገድ እንድናስወጣ እንድናስገባ ያስችላል። the primary function of those neurons to drive the respiratory neurons innervating intercostal and see እነዚህ ምን የሚያደርጉት ብያችኋለሁ during forced expiration. forced expiration ላይ ሂደቱ አክቲቭ ነው whereas quiet expiration ግን ምንድን ነው ፓሲቭ ነው። ፓሲቭ ላይ ventral respiratory group ምንም ሮል የለውም ምንለው ለዚህ ነው። ምክንያቱም መስል ኮንትራክት ማድረግ አይጠበቅበትም። አየርን ወደ ውጭ at rest moment ላይ quiet breathe out በምናደርግበት ሰዓት ወደ ውጭ ለማስወጣት መስል ኮንትራክት ማድረግ ዲያፍራም ሪላክስ ማድረጉ ይበቃል ማለት ነው። በግድ ስናስወጣ ነው ይሄ በግድ ማስወጣት ማለት ማን ነው? በተለይ forced expiratory volume የምንለው ማለት forced expiratory volumeአችን ስናስወጣ ብላድ ስናስወጣ መስል ኮንትራክት ማድረግ አለበት ማለት ነው። በግድ አየርን ገፍተን ከሳምባችን ወደ ውጭ እንድናስወጣ በዛ ሰዓትም still we have a certain volume of air remain inside in the lungs አይደል? ይሄ ከዚህ ፊትም ሰርቻለሁ በቪዲዮ 3 ላይ ስለ ቮሊዩም እና ካፓሲቲ ይሰራል። ስለዚህ ምንም እንኳን በግድ ገፍተን አየርን ከሳምባችን ብናስወጣም still we have air inside in the respiratory tract after forceful expiration አይደል? it's called the residual volume የምንለው ይሄ አንዱ ላንጋችን ኮላፕስ እንዳያደርግ ፕሮቴክት ያደርጋል። በዚህ የተነሳ still expiratory process active ቢሆንም በግድ ብናስወጣም የተወሰነ መጠን ኤር ሳምባችን ውስጥ ይቀራል። so the upper airway muscle of inspiration during forced እነዚህ ላይ inhalation ላይ active upper airway muscles የምንላቸው contribute ያደርጋል ማለት ነው። that is the importance of ventral respiratory group.
ስለዚህ ቬንትራል ሪስፓይራቶሪ ግሩፕ ለምን ይሄ ነው ቦዚንገር ኮምፕሌክስ ብላሽ ቅድም ያልኳችሁ ማለት ነው። ቶፕ ሚድል ኦብሊንጋታችን ውስጥ ያለ የሪትም ጀነሬተር ሴንተር ብለን የምንጠራው which is the respiratory rhythm ብለው የሚጠራው ቦዚንገር ኮምፕሌክስ እንዳልኳችሁ ከ12 እስከ 16 በአንድ ሚኒት ውስጥ አንድ ሰው 12 ጊዜ ብሪዝ ኢን ብሪዝ አውት ያደርጋል ተብሎ ይታሰባል። በእያንዳንዱ ኳይት ብሪዝ ኢን ብሪዝ አውት ጊዜ ይሄ ታይዳል ቮሊዩም ብለን የምንጠራውን አየር እናስገባለን እናስወጣለን which is 500 ሚሊ ሊትር በአቨሬጅ ብለን የምንወስደው ማለት ነው። ሶ ያንን ሪትም ጀነሬት የሚያደርገው እዛው ሳምባችን ላይ አይደለም ያለው ማለት ነው። የት ነው የሚገኘው? ሃየር ብሬን ሴንተራችን ውስጥ። የልባችን ቢሆን የት ነበር? ልባችን ላይ። የጃይታችን ላይ ብትሄዱ ጃይታችን ላይ ነው ያለው። ወይራስ ግን እዚህ ጋር ስትመጡ ሪስፓይራቶሪያችን ላይ ስንመጣ ዘሪትም ጀነሬተር ሴንተራችን ያለው የት ነው? ብሬን ስቲማችን ውስጥ ነው ያለው ማለት ነው። ሚድል ኦብሊንጋታችን ላይ ነው ያለው። ስለዚህ ይሄም ቦዚንገር ኮምፕሌክስ ብለን የምንጠራው which is important to maintain the rhythm of respiration ማለት ነው። ስለዚህ ፋየር በማድረግ የምናስገባውና የምናስወጣውን የአየር መጠን ሜንቴን ለማድረግ ያገለግላል። እስኪ እቺን ዲያግራም እስኪ during quiet breathing ይላችኋል። during quiet breathing አሁን በዚህ ሰዓት ይሄን ሌክቸር እየሰማችሁ ሳለ ማለት ነው the dorsal respiratory ግሩፓችን አክቲቭ ይሆናል። እሱ ፋየር በሚያደርግበት ሰዓት ለማን ለኢንስፓይራቶሪ መስላችን ምን ሲግናል ይለቃል ማለት ነው። ማነው ኢንስፓይራቶሪ መስል የምንለው? በተለይ ያ ማለት ዲያፍራማችን እና ኤክስተርናል ኢንተርኮስታል መስል። ስለዚህ ዲያፍራማችን ኢንሃሌሽን ዊዝ 2 ሰከንድ ማለት ነው። በ2 ሰከንድ ውስጥ ኢንሄል እንድናደርግ ኢንስፓይሬሽን ወከር እነዚህ ኢንስፓይራቶሪ መስሎች ኮንትራክት ያደርጉ ዲያፍራማችን ወደታች ሄዶ ፍላት ይሆናል። ወራስ ኤክስተርናል ኢንተርኮስታል መስል አውትዋርድ እና አፕዋርድ ይሄዳል። ሆሪዞንታሊ ቮሊዩም ይጨምራል ማለት ነው። በዚህ የተነሳ ዶርሳል ሪስፓይራቶሪ አየር እንስባለን። ዶርሳል ሪስፓይራቶሪ ግሩፕ ኢንሂቢት በሚሆንበት ሰዓት ፋየር አውት ማድረጉን ቢቀንስ ዶርሳል ሪስፓይራቶሪ ግሩፕ ኢንአክቲቭ በሚሆንበት ሰዓት ፓሲቭ ኤክስፓይሬሽን ያካሂዳል። ምን ይሆናል? ኢንስፓይራቶሪ መስሉ ሪላክስ ያደርጋል ይላችኋል። መስሉ ሪላክስ አደረገ ማለት ዲያፍራማችን ወደ ዱም ሼፕ ተመለሰ ማለት ነው። ኤክስተርናል ኢንተርኮስታል መስል ኢንዋርድ ይሆናል ማለት ነው። ስለዚህ አሁን ቶራሲክ ቮሊዩማችን ይቀንሳል፣ ላንግ ቮሊዩማችንም ይቀንሳል በዚህ ሰዓት። ስለዚህ ቮሊዩም ደግሞ ኢንቨርስሊ ፕሮፖርሽናል ቱ ዋት ዘ ፕሬሸር ብለናል በቦይለርስ ሎው ህግ መሰረት። አሁን ቮሊዩሙ ሲቀንስ ላንጋችን ውስጥ ያለው ግፊት ምን ይሆናል? እየጨመረ ይሄዳል። በዚህ የተነሳ ከሳምባችን አየርን ወደ ውጭ ፓሲቭሊ እናስወጣለን ማለት ነው። which is quiet breathing ብለን የጠራነው ይሄንን ነው because of the dorsal respiratory group one. whereas forced breathing forced በምናደርግበት ሰዓት ግን ስናስገባ ስናስወጣ the dorsal respiratory group and the inspiratory center of ventral respiratory active ይሆናል። ሁለት መስሎች ኢንስፓይራቶሪ መስል ኮንትራክት ያደርጋል፣ ኤክስፓይራቶሪ መስል ሪላክስ። ከዛስ ኢንስፓየርና በግድ እናስገባለን ማለት ነው። በግድ ስናስወጣ ደግሞ ኤክስፓይራቶሪ ሴንተር ኦፍ ቬንት አክቲቭ ይሆናል። በዚህ ሰዓት ኤክስፓይራቶሪ መስሎች ኮንትራክት እነማን ናቸው? አብዶሚናል መስልና ዘ ኢንተርናል ኢንተርኮስታል መስል ኮንትራክት ያደርጋሉ which is important for active expiration to occur። በግድ አየርን ወደ ውጭ ፑሽ አውት እንድናደርግ አየርን ገፍተን እንድናስወጣ ያስችለናል ማለት ነው። that is the importance of the expiratory forceful expiration ላይ ኤክስፓይራቶሪ መስሎች እንዳሉ እንድታስታውሱ ነው። so this is the importance of medulla oblongata። medulla oblongata በዚህ አይነት መንገድ አየርን እንድናስገባ እንድናስወጣ ያግዘናል። ሁለተኛው ፓርት the pontine center የምንለው ነው። ምንድነው የሱ ሴንተር? does not make breathing rhythm rather modifies the output of directly involve አያደርግም። ብሪዚንግ ሪትማችን ሬጉሌት ለማድረግ መብት አልተሰጠውም። ማን? ፖንቲን ሴንተር። መብት የተሰጠው ለማን ነው ማለት ነው? ለሜዱላ ኦብሊንጋታ። ግን የሜዱላ ኦብሊንጋታን ስራ ሞዲፋይ ያደርጋል። ስራው ምን ያደርጋል? ሞዲፋይ they regulate the depth and the rate of respiration in response to sensory stimuli። በተቀበሉት ሴንሰሪ ስቲሙላይ አማካኝነት the depth and also the rate of respiration ሜዱላ ኦብሊንጋታ በራሱ ብቻውን አይደለም ማለት ነው። የሱን ስራ ግን ምን ያደርጉን? ዳይሬክትሊ ኢንቮልቭ አያደርጉም፣ ግን ሞዲፋይ ያደርጉታል። ለዚህ አንድ ሰው እዚህ ፖንቲን ሴንተሩ ላይ ሌዥን ቢያጋጥመው ሪስፓይራቶሪ ሪትሙ በትክክሉ ሬጉሌት ማድረግ አይችልም ማለት ነው። ምንም እንኳን ሜዱላ ኦብሊንጋታችን ኃላፊነት ቢኖረው የሱ ሪትም ፋየር አውት ሲያደርግ ከዚህ በላይ አትሂድ፣ ከዚህ በላይ አትውጣ፣ አትግባ እያሉ ሬጉሌት የሚያደርጉት ለማን ናቸው?
the pointing center pointing center modify ለማድረግ ያገለግላል። እሱ ላይም ሁለት ፓርቶች አሉት። ማነማን the apnastic center እና the pneumotaxic center እንላለን። ፖናችን ልክ ሜዱላ ላይ ሁለት ፖይንት ነበሩ። the dorsal respiratory group እና the ventral ዶርሳሉ ምንድነው ጥቅሙ? ኢንስፓይሬሽን ላይ፣ ቬንትራሉስ ፎርስፉል ኤክስፓይሬሽን ላይ ኮንትሪቢዩት ያደርጋል። ኢንስፓይሬሽን ላይ ኮንትሪቢዩት ያደርጋል ፎርስፉሊ ሲሆን በግድ ስናስገባው ቬንትራል ያ ግን ኳይት ኢንስፓይሬሽን ላይ ኮንትሪቢዩት ያደርጋል። whereas ሜዱላ ኦብሊንጋታ ላይ የሚንትሮ ቦንላች ስንመጣ ግን አፕናስቲክ ሴንተር እና ኒሞታክሲክ ሴንተር አለ። አፕናስቲክ ሴንተር እና ሞዲፋይ ያደርጉታል። when you see the bone exert fine tuning modify በትክክለኛው መንገድ እንድናስገባ እንድናስወጣ fine tuning influence over the medullary center to produce normal smooth inspiration smooth inspiration ማድረግ adjust ማድረግ ይሄ እንዳይበዛ እንዳያንስ modify ማድረግ ማለት ነው። that is the importance of the pointing center በራሱ ሪትሚክ አይደለም በራሱ ኢኒሼት አያደርግም ግን ሞዲፋይ ያደርጋል ማለት ነው። that is the importance of ይሄ ነው አናቶሚውስ ነው። ፖናችንን በሚታዩበት ሰዓት ሁለት ፖይንቶች አሉ the pneumotaxic center እና apnastic center። እነዚህ ሁለት ፖይንቶች ከሜዱላ ኦብሊንጋታችን ጋር ኮሚኒኬት በማድረግ በተለይ apnastic center ለሜዱላ ኦብሊንጋታችን ፋየር አውት በማድረግ ሞዲፋይ ያደርጋሉ። whereas pneumotaxic center ደግሞ ኢኒቢት ያደርጋል እና ያለ ወደ ውስጥ እንገባ ኢኒቢት ያደርጋል apnastic center ከዛ ሞዲፋይ the rhythm of respiration ማለት ነው። እስኪ አንድ ባንድ ያያናቸው first let's see the role of apnastic center. apnastic center located in the reticular formation of lower ponach ላይ ነው የሚገኘው። this apnastic center provide continuous stimulation of ምንድን ያደርገው fire to the dorsal fire ነው apnastic center dorsal respiratory groupአችንን activate increase modify ያደርገዋል so that it increase the depth of inspiration by acting directly on the dorsal respiratory. You see apnastic center depth of inspiration action increase ያደርጋል። በደንብ breathe in እንድናደርግ ያስችለናል። ስለዚህ ይሄ የሚላል apnastic center prevent the inspiratory neurons from being switched. inspiratory neuron fire off switch off እንዳሆኑ protect ያደርጋል። so that depth of inspiration more በመጨመር breathing frequency አችንን ይጨምራል ማለት ነው። ስለዚህ breathe in እንድናደርግ contribute ያደርጋል። that is the importance of ማን አክት በማድረግ the dorsal respiratory group ላይ አክት በማድረግ contribute ያደርጋል። so during quiet breathing stimulation from the apnastic center increase the intensity of inhalation strength of inhalation more increase እንዲያደርግ contribute ያደርጋል። ስለዚህ በተለይ dorsal respiratory groupአችን በደንብ ኢንሄል እንድናደርግ ያስችለናል ተብለናል። እሱን ፋየር አውት በማድረግ ሞር ስዊች ኦፍ እንዳይሆኑ ፋይበሮቹ ኮንትሪቢዩት ያደርጋል ማለት ነው። that is the importance of the apnastic center. normally after 2 seconds of apnastic center inhibited by what? by the pneumotaxic. ስለዚህ ይሄ apnastic center ብዙ ጊዜ ፍሪኩዌንሲ ለ2 ሰከንድ ነው ፋየር የሚያደርገው ማንን the dorsal respiratory ከዛ በኋላስ ስዊች ኦፍ ይሆናል because of what? the pneumotaxic center. You see the pneumotaxic center inhibit the role of apnastic center after 2 seconds ከዛ ምን ይሆናል ማለት ነው ስዊች ኦፍ ይሆናል። so the vagal and the pneumotaxic center impulse hold the apnastic center stimulatory effect on the the pneumotaxic center and vagal parasympathetic inhibit the role of pneumotaxic center on the dorsal respiratory group so that ይሄ pneumotaxic center you see the pneumotaxic center ምን ያደርጋል ማለት ነው switch off ያደርጉታል ማለት ነው። so the pneumotaxic center located in the dorsal lateral part of reticular formation in the upper pole ያ lower ነበር ያ upper pole ላይ so the primary function of pneumotaxic center ምን control the medullary respiratory center ማንን the dorsal respiratory group control ምን በማድረግ inhibit the apnastic center you see ቀደም ተባብለናል pneumotaxic center ምን ማድረግ ነው ብያችኋል ፋየር ማድረግ ነበር dorsal respiratory group apnastic center fire increase ማድረግ ነበር ስለዚህ it increase the intensity of the inhalation ብዬ ነበር so ይሄንን ነገር ግን indirectly ማን ይቆጣጠራል the pneumotaxic ማንን inhibit በማድረግ apnastic center ስለዚህ apnastic center inhibit ተደረገ ማለት
ስዊች ኦፍ ሆኖ ማለት በዚህ የተነሳ ሪትሙን ኮንትሮል ያደርጋል። ሶ ቢኮዝ ኦፍ ዲስ ኢንስፓይሬሽን ምን ይሆናል? ስቶፕ ኤንድ ኤክስፓይሬሽን ስታርት ቢኮዝ ኦፍ ዋት ዘ ኒሞታክሲክ ሴንተር ሲ ቅድም ብያቸዋለሁ። አፕናስቲክ ሴንተር ለ2 ሰከንድ ፋየር ያደርጋል ዶርሳል ሪስፓይሬቶሪ ግሩፕ። ከዛ በኋላ ኒሞታክሲክ ሴንተር ይመጣና ማንን ኢንሂቢት ያደርጋል? አፕናስቲኩን። ሶ ዛት ስዊች ኢንስፓይሬሽኑ ይቆምና ኤክስፓይሬሽኑ ይጀምራል ማለት ዛት ኢዝ ዘ ኢምፖርታንስ ኦፍ ኒሞታክሲክ ሴንተር። ስለዚህ ኒሞታክሲክ ሴንተር ሴንድ ኢምፐልስ ቱ ዘ ዶርሳል ሪስፓይሬቶሪ ግሩፕ ዛት ሄልፕ ስዊች ዩ ሲ ቅድም አፕናስቲክ ሴንተሩ ኢንሂቢት ዘ ስዊች ኦፍ ፕሮሰስ ነበር ያለው። አሁን ደግሞ ኒሞታክሲክ ሴንተሩ ስዊች ኦፍ ያደርጉታል ማለት which is important to limit the duration of inspiration። ከ2 ሰከንድ በኋላ ስዊች ኦፍ ሆኖ እንደ አዲስ እንደገና ፋየር ያደርጋል። that is the importance of pneumotaxic center you see ፖናችን በአጠቃላይ ሰብሰብ ስናደርግ ምንድነው የሚያደርገው? ሞዲፋይ ዘ ኢንሂቢተሪ ዘ ሪስፓይራቶሪ ሴንተራችን የት ላይ የሚገኘው? ሜዱላ ኦብሊንጋታችን። በተለይ ኒሞታክሲኩ ፋየር ያደርጋል፣ አፕናስቲኩ ፋየር ያደርጋል፣ ኒሞታክሲኩ ደግሞ ስዊች ኦፍ ያደርገዋል ማለት ነው። በዚህ የተነሳ ሪትሙን ሬጉሌት ማድረግ ይቻላል። so the pneumotaxic center you see influence the switching between inspiration and expiration so that this center increase the respiratory rate of respiration increase ያደርጋል by reducing the duration of inspiration you see ዱሬሽኑን በማሳጠር ሬቱን ይጨምራል። በዚህ የተነሳ ይሄ weak signal prolong inspiration and increase ይሄ weak signal prolong inspiration ረጅም and increase the tidal volume ማለት tidal volumeችን እንዲጨምር ኮንትሪቢዩት ያደርጋል። that is the importance of pneumotaxic center ብለን እንወስዳለን። ሶ በዚህ አይነት መንገድ ሪትሚክ የሆነ breathe in breathe out እንድናደርግ ኒውራሊ በዚህ አይነት መንገድ ሰውነታችን ይቆጣጠራል። and they see apparently work together to control the depth of inspiration በዚህ መንገድ የምናስገባውና የምናስወጣውን የአየር መጠን ይቆጣጠራሉ ማለት ነው። this is the way how our brain neurally regulate the ventilation process ማለት ነው። ventilation process በዚህ አይነት መንገድ ኮንሰፕት አድርገን ስናይ this the respiratory ሴንተራችን እነማን ፋየር ያደርጉታል? cerebral cortexአችን brain to cerebral cortex proprio receptor ቴርሞ እነዚህ cerebral cortexአችንን ፊድ ያደርጋል። ከዛ እሱ ደግሞ respiratory ሴንተራችን በሊምቢክ እና ሃይፖታላመስ cerebral cortex ፊድ ያደርጉታል። ሴንትራል ኬሞሪሴፕተር ላይ respiratory ሴንተር ላንግ ሪሴፕተሮቻችን ባሮ ሪሴፕተር ፐሪፈራል ኬሞሪሴፕተር respiratory ሴንተራችን ላይ አክት ያደርጋሉ። ከዛ በኋላ እሱ ደግሞ respiratory ሴንተር through the spinal motor neurons አይደል cervical እና thoracic በሱ አድርጎ ለሪስፓይራቶሪ ምስላችን ኢንፎርም ያደርጋል። ከዛ መስሉ ሬጉሌት the process of respiration በዚህ አይነት መንገድ ሰውነታችን የሚያስገባውና የሚያስወጣውን የኦክሲጅን መጠን ሬጉሌት እናደርጋለን። so this is how the neurons regulate the ventilation process ምንወስደው ይሄን ይመስላል። በቀጣይ ቪዲዮ ምናየው በተለይ ስለ ኬሚካል ሜካኒዝም ነው። ኬሚካሎች እንዴት ሬጉሌት እንደሚደረጉ ነው፣ እንዴት እንደሚያደርግ ሰውነታችን ምን ይሆናል። ለዛሬው በዚህ አበቃን። ስለቆያችሁ አመሰግናለሁ። መልካም ጊዜ